እስካሁንም የቆዩት ለማለት ይቻላል። ከዚህ ውጪ ሌላ ህብረተሰባቸውን አሳምነው በስልጣን ለመቆየት የሚያስችላቸው ስራም ሆነ ሌላ ተግባር የሌላቸው እስኪመስል ድረስ ሁል ጊዜ ወደ ታሪክ ወደ ኋላ ሄደው ቁስልን የመቆስቆስ ነገር እንዳለ ነው ብዙ ጊዜ የሚታሙትና ከዚህ አንፃር ይሄ መግለጫ ይሄንን ለማንሳት የሞከረ አይመስልም? I think so መሳይ በመግለጫቸው ላይ በኦሮሚያ ክልላዊ መንግስት ቅድም ያልኩ የካቲት 3 ቀን ባወጡት መግለጫቸው ላይ እንዳልከው ከ32 ዓመት በኋላ ስቲል የሚሉት የሚናገሩት ያኔ ወደ ስልጣን ኦነግ ታገለ ከኢህአዴግ ጋር ሆኖ ደርግን ጣልና ገባን አሉ። ከገቡ በኋላ ይሄን አሁን ያለውን ህገ መንግስት አመጡ። በህገ መንግስቱ መሰረት ክልል አግኝተው በራሳቸው መተዳደር ጀመሩ። ስቲል ግን 32 ዓመት በራሳችን ተዳደርን ካሉም በኋላ እየያቸው አንተ እንዳልከው በጣም በቃ እየጮኸ የበለጠ ጮኸቱ የሚያደነቁር ይሆን የመጣው ኖት ኦንሊ ዛት ሰምታይምስ በደል እንደ ታሪክ ሊወሳ ይችላል በተለያዩ አጋጣሚዎች መሰረት ለምሳሌ ጣሊያን ትላንትና የካቲት 12 ነው እንትን 11 ይሄ ግራዚያኒ ተፈጨበት አነሳን but እንደ ታሪክ እናስታውሰዋለን በዛ ሰዓት ሞቱ ብለን ስቲል ግን ጣሊያንን አሁንም ስንከሳ አንኖርም እንኳን አይደል ጣሊያን አክቹአሊ በተወሰነ መልኩ የኢትዮጵያ ትልቅ ረዳት ነች ብዙ ግድቦችን የሚገነቡልን ጣሊያን ካምፓኒዎች ናቸው ጥሩ ወዳጅነት ነው ያለን ጥሩ ዲፕሎማቲክ ግንኙነት አለን እንጂ አሁንም ጭምር ጣሊያኖች ውርደት እንዲሰማቸው ወይም ደግሞ እንዲያፍሩ የሚያደርግ አይነት አፕሮች አይደለም ከጣሊያን ጋር ያለው የመከባበር ነው ሲሚላርሊ በኢትዮጵያ ኬስ ኦኬ ከዚህ በፊት የተፈጸሙ በደሎች እንኳን ነበሩ ቢባል መሳይ በተወሰነ መልኩ ከታሪክ አንፃር ሊዘከሩ ሊወሱ ይችላሉ በጣም አሁን ያለውን ህዝብ በሚያሳፍር መልኩ አከርካሪው እና ስብሃት አከርካሪው ሰበር ነበር እንትና ማነው ሽመልስ ደግሞ የዛሬ 3 ዓመት ነው አካባቢ እዛ መስቀል አደባባይ ሬቻን ሲያከብር እዚህ ቦታ ላይ የዛሬ 150 ዓመት ተሰብረን ነበር በዚህ ቦታ ላይ እኛ ልክ አስገብተናቸዋል ሰብረናቸዋል ምናምን ብለ አሜን የኦህዴድ የብአዴን ባለስልጣናት ተጋብዘው እኮ እዛ በእንግድነት የሚያከብሩበት ቦታ ላይ ማለት እኮ ነው አስቀምጠ so I think እሱን በቃኝ አይነት ይመስላል መግለጫው so again መሳይ እንትን ተመልካቾችና አድማጮች ሚስ አንደርስታንድ እንዳያደርጉን ይሄ መግለጫ የሆነውን ያህል ዲው እንቶ ክሬዲት ሊሰጠው ይገባል ነው እንጂ አሁን ባለው ሁኔታ ብዙ ግልጽ መሆን ያለባቸው ነገሮች አሉ ሙሉ ግልጽ ነው ማለት አይደለም but at least አሁን ባለውም ቁመና ቢሆን ግን ከተወሰነ ከዚህ ከነበሩት መግለጫዎች ትንሽ ፈቀቅ ያለና የኦሮሚያ ባለስልጣናትን ትርክትና ቋንቋ እንደምላሽ ሊያገለግል የሚችል አይነት መግለጫ ነው እንግዲህ በስልጣን ለመኖር ወይም ወደ ስልጣን ለመምጣት ይሄንን የኋላ የታሪክ እስረኛ ሆኖ መምጣትን በተመለከተ ሁለት ወገኖችን ነው የሚጠቅሰው በስልጣን ለመኖር የሚለው እንግዲህ የኦሮሚያ ብልጽግናን እንደው ለመገመት ይቻላል ይሄንኑ የኋላን ታሪክ እየጠቀሱ በስልጣን ለመቆየት የሚለው ሌላ ወደ ስልጣን ለመምጣት ነው ወደ ስልጣን ለመምጣት ያሰፈሰፉ ሌሎች በርካታ በተለይ አማራ ብሔርን አማራን እንደ ገዢ መደብ አማራን እንደ ጨቋኝ እያደረጉ ይሄን ትርክት ይዘው ወደ 4 ኪሎ ቤተ መንግስት መምጣት የሚፈልጉ በርካታ ኃይሎች አሉ እነሱንም ጭምር ለሞቀስ ይመስላል በስልጣን ለመኖር ወይም ወደ ስልጣን ለመምጣት እንዲያይሩቱን የታሪክ ተረክ ይዘው ህዝባችንን ለበለጠ ጭቆና የሚዳርጉ ኃይሎችን ጭምር እንታገላለን ነው እንግዲህ ተክሌ ወደ መጨረሻው አካባቢ አዲስ የትግል ጥሪም ይመስላል እንግዲህ አማራ ብልጽግና በብልጽግና ውስጥ ያለ ፓርቲ ነው በብልጽግና ውስጥ አንድ ቃል አንድ ልብ ይዘን እንሰራለን ለሀገር ብለው የተነሱ ናቸው ነገር ግን ይሄ እንደ አዲስ ትግል እንሰራለን ሲል ምናልባት ውስጣዊ ትግል ጀምሯል ብለን እንወስዳለን ወይስ ነገ ከነጎዲያ ይሄንኑ መግለጫ የሚያጣፋ ሌላ ነገር ይዞ ሊመጣ ይችላል ምን ትላለህ እዚህ ላይ I think too early ነው እንደሱ ለማለት I think በጣም ገና ነው ይበል የሚያሰኝ ነው የሚያበረታታ ነው ግን እንደሱ ለማለት ትንሽ ይከብዳል ሜቢ አንዳንድ ጊዜ መምቻም ሊያረጉት ይችላሉ የብአዴንን ታሪክ ስትመለከተው እንደዚህ ነው አይደል እንደዚህ ወጣ ሲባል የተወሰኑ ሰዎች ሜቢ ሞቅ ብሏቸው እንዲናገሩና እንትን ፈርጅ ለማስወጣትም ሊሆን ይችላል አክቹአሊ ሶ አይ ሆፕ አስፈላጊውን ጥንቃቄ ያደርጋሉ በተለጊዜው ግን አሁን ባለው ደረጃ አይ ቲንክ ጥሩ ጠንካራ ጥሪ ይመስላል ለህዝቡም ለሁሉም ኃይሎች የቀረበው ከዛው ውጪ ትንሽ ደስ ያለኝ ነገር ምንድነው መሳይ ከኦሮሚያ መንግስት መግለጫዎች በተቃራኒ ብዙ ጊዜ የኦሮሚያ ክልል መስተዳድር ፖለቲከኞች ምናምን
ፖለቲከኞቹን ስትናገራቸው ልክ የኦሮሞን ህዝብ እንደተናገርክ አድርገው ነው የሚያስቀምጡት። በኦሮሞ ህዝብ ላይ ጥላቻን እየነሱ እንደዚህ ያደረጉ ነው። የኦሮሞ ህዝብ በምንም አይነት መልኩ ምንም አይነት እንከን የማታወጣለት ደግ፣ ምስኪን፣ ቅን ላለፉት ብዙ መቶ ዓመታት ማናቸው ኢትዮጵያዊ አቅፎ የኖረ በጋብቻ በሃይማኖት ነው በአበልጅነት በእርሻ በኩል በማረስ በተለያየ በንግድ አብሮ የኖረ ህዝብ ነው። አሁንም በዛ መልኩ የሚኖር ነው። ፖለቲከኞቹ ላይ የሚሰነዘር ትችት በምንም መልኩ ህዝቡ ላይ የሚሰነዘር ትችት አይደለም። ወይራስ በእነዚህ የብአዴን መግለጫ ላይ ለየት የሚያደርገው ክሊርሊ ቡድኖች ላይ ነው። ላይክ ህዝብን ታርጌት አያደርግም። የተወሰኑ ቡድኖች ናቸው። እነዛን ቡድኖች እነማን ናቸው ግልጽ አይደለም። በጣት ሊስት ክሊርሊ ግን የሚናገረው ቡድኖቹ ላይ ነው። ጥሪ ያቀርባል። የስ መሳይ አይ ቲንክ እሱ ነው ጎልቶ የወጣው ከዚህ መግለጫዎች አይ ቲንክ ትክክለኛ እኩልነት፣ ፍትሃዊነት እንዲሰፍን፣ ዴሞክራሲ እንዲሰፍን ሁላችንም የየበኩላችንን እገዛ በየፊናችን ማድረግ አለብን የሚል አይነት ጥሪ ያስተላልፋል። ምናልባት ተክሌ ባለፈው ይሄ ተመሳሳይ ነገር ተፈጥሮ ባህር ዳርና አዳማ ምክክር አድርገው ነበረ። ያ ምክክር አልሰራም ወይስ ምንድን ነው? ከባድ ነው። ሊሰራ አይችልም። ቢኮዝ ከተለያየ ውሃ ነው ከተለያየ ወንዝ ነው የተቀዱት። አክቹዋሊ ራይት የእነዚህኞቹ ስቲል እንትኑን ቋንቋውን ተውት ባይዘው ድሮ ከህወሓት የሚለያቸው ይሄ አማራ የሚለውን እንትን ተውት፣ አያጎሉትም። ነፍጠኛ የሚለውን ቃል ተተውታል እንጂ ከዛ በተረፈ የሆነ ጠላት አድርገው የሳሉት ቡድን አለ። ኦር ካልቸሩ፣ ባህሉ፣ ሃይማኖቱ ለምንድን ምናልባት ነገሩን ግልጽ ለማድረግ ያህል ባህር ዳርና አዳማ ከተገናኙ በኋላ በጋራ ውስጣችን ያለውን ልዩነት እንዳለ አምነዋል። ልዩነት መኖሩን በግልጽ በጋር ነው የተናገሩት። ያንን ልዩነት ከበላይ አመራር ጀምሮ እየፈታን ወደ ታች እንወርዳለን ብለው ቃል በገቡ ብዙም ሳይቆዩ ነው የአዲስ አበባውም የኦርቶዶክስ ቤተክርስቲያኑም ብዙ ነገሮች እየተከሰቱ ማፈናቀሉም ማባረሩም ከወለጋም ከተለያዩ አካባቢዎች የተጀመረው። ምናልባት እነዛ ስብሰባዎች ላይ ስምምነት አልነበረም። አሁንም የዚህ መግለጫም ሆነ የሚካሄዱ ድርጊቶች በሁለቱ መሃል ስምምነት እንዳልተደረገ የባህር ዳሩም ሆነ የአዳማው ምክክሮች ውጤታማ እንዳልሆኑ የሚያሳይ ይመስለኛልና ስለዚህ ነገ ከነገ ወዲያም እነዚህ ሁለት አካላት በአንድነት መቀጠል የሚችሉበት እድል ያለ አይመስልም። አንድ ቦታ ላይ ሊለያዩ የሚችሉበትም ሁኔታ ይፈጠራል ብሎ መጠበቅም እንደው ከዚህ ከሁኔታዎች ተነስቶ የሚቻል ይመስለኛል። ኖ እንትን በሪዮት ዓለም ደረጃ በጣም ኮምፕሊትሊ የተለያዩ ናቸው እኮ መሳይ። ላይክ በኃይል በግድ የሆነ ቡድን ኃይለኛ ሆኖ ወጥቶ አንዱን ረግጦ አስገብሮ ካልቀጠለ በስተቀር በፊትስ እንደዛ አለ ነው እንደበሳይ እንጂ ስታስበው አንተ ቆይ እንዴት አድርገህ ነው አንተ ጠላት ነህ ላለፉት ብዙ መቶ ዓመታት የተቀረውን ኢትዮጵያ የብሔር ብሔረሰቦችን እስረኛ አድርገህ ስትገዛ ነበርክ ያልከው የሆነን ህዝብ እንዴት አድርገህ ነው ከዛ በአንድነት ልትጓዝ የምትችለው? ልክ ህወሓት ሲያደርግ እንደነበረው ለ27 ዓመት የኦሮሚያ ብልጽግናም የአማራን ድርጅት የብአዴንን ኃይሎች ረግጦ አሸንፎ ካልቀጠለ በስተቀር ተስማምተው የምትለው አይነት እንትን አይ ዶንት ቲንክ ወታምር በእኛ እድሜ ሊሆን የሚችል ነገር አይደለም መሳይ፣ በፍጹም አይሆንም። ምናልባት ተክለ ሚካኤል ይሄ ወዴት ሊያመራ ይችላል? እንግዲህ መግለጫ ነው። ከመግለጫ ባለፈ መሬት ላይ ምን እየተካሄደ ነው፣ በመሬት ላይ ባለ ነገር በተግባር የሚተረጎም በትክክልም የአማራ ብልጽግና እንዲህ አይነት አቋም ካለው ይህንን ወደ ተግባር የመለወጥ አቅም አለው ወይ? የኦሮሚያ ብልጽግናን መገዳደር ይችላል ወይ? አሁን ባለው ሁኔታ የፖለቲካ ተሳትፎ በአዲስ አበባ ብንወስድ የአማራ ብልጽግናን አማራን የማሸሽ የማግለል ቦታ የማሳጣት የፖለቲካዊ ተሳትፎ ራሱ የማሳነስ እርምጃዎች ተወስደዋል። ይሄ ምንም የሚካድ አይደለም። በሌሎች ነገሮችም ጭምር የኦሮሚያ ብልጽግና የበላይነቱን እየያዘ የመጣበትን ብዙ ነገሮችን መጥቀስ የሚቻል ይመስለኛል። ከዚህ አንጻር የአማራ ብልጽግና ምን ማስገደጃ መጠምዘዣ አቅም አለው ይህም መግለጫ ወደ ተግባር ለመተርጎም? አይ ዶንት ኖ፣ ግን ስቲል ውጥረቱ ይብሳል። አገሪቱን ችግር ውስጥ እየከታት ነው የሚሄደው። የኦሮሚያ አይ ቲንክ በርደኑ ያለው የኦሮሚያ ብልጽግና ላይ ነው። ኦኬ እንዳልከው አፐር ሃንዱን ኃይሉን እያገኙ በሄዱ ቁጥር ነው ማግናንመስ ሆነው ነው መቀጠል ያለባቸው። አርቆ በማሰብ በመስከን ይነዋት የተቀረውን ህዝብ በማቀፍና በማረጋጋት ሂሚሌት በማድረግ አይደለም፣ በማዋረድ አይደለም። በዛ መልኩ እንትን ካልክ ነው እንትን አውሬ እንኳን በጣም ኮርነር ካደረከው መልሶ ይነክሳል። አክቹአሊ ብአዴን መልሶ ሊነክሳቸው ይችላል። ኤንድ ብአዴንን አይዘር በኃይል ካልደቆሱ ኦር በተወሰነ መልኩ በማሳመን አብረው መስራት ካልቻሉ
ማንም ኢትዮጵያ ውስጥ ያለ ኃይል ኢትዮጵያን ገቨርን ለማድረግ ትንሽ ይቸገራል። አዘርዋይዝ ደግሞ በዲሞክራሲ ካመኑ ዲሞክራሲ ኢትዮጵያ ውስጥ እየሰፈነ ከሄደ እና ይሄ ሩል ኦፍ ሎው የህግ የበላይነት እየሰፈነ ከሄደ ሜይ ቢ ሌሎች ሁለተኛ የፖለቲካ ኃይል ሊወጣም ይችላል ብዬ ነው የማስበው። መሳይ ተክለ ሚካኤል እንግዲህ ለዚህ ምላሽ ከኦሮሚያ ብልጽግና የተሰጠ ነገር ካለ አላየንም፣ ነገ ከነገ ወዲያ ልንሰማ እንችላለን። ነገር ግን እንደው ተክለ ሚካኤል የሁለቱ የብልጽግና ልጆች የአንድ ቤት ልጆች ናቸው እንዳልከው፣ በዓላማም በአካሄድም በታሪክም በተለያየ መልኩ አራምባና ቆቦ ናቸው ማለት ቢቻልም፣ ነገር ግን የሁለቱ ተስማምተው መሄድ ለኢትዮጵያ ሰላም ትልቅ ዋስትና ነው። የሁለቱ አንድ አለመሆን በዚህ ደረጃ መሻከር፣ ይሄ መሻከር ወደ ታች ከወረደ ወደ ሌላ መልክ ከተቀየረ ከምንም በላይ የምትጎዳው ኢትዮጵያ ናት። ቤታቸውን ዘግተው መስማማት አለባቸው። አንዳቸው ከአንዳቸው የሆነ ነገር መማር ያለባቸው ይመስለኛል። አንድ ድርጅት ነን ካሉ እንደ አንድ ድርጅት ተናበው መሄድ ነው ያለባቸው። የኦሮሚያ ብልጽግና እንደው ለትዝብትም እየተጋለጠ ያለበት ሁኔታ አለ። ነገሮችን በአንድ አቅጣጫ ብቻ የመመልከት አሁን ጊዜው ደርሷል፣ ተራው የኛ ነው። ምናልባት በተደጋጋሚም የኦሮሚያ ብልጽግና አንዳንድ ሰዎች አምልጧቸውም ይሁን በአንዳንድ መድረኮች የሚናገሯቸው ነገሮች አሉ። አስታውሳለሁ አንድ የኦሮሚያ ብልጽግና አንድ ተወካይ የተናገሩት አለ። 3000 ዓመት ስልጣን ወደ ሰሜን ነበረ፣ አሁን ወደ ደቡብ መጥተዋል የሚል ነገር አንስተዋል። እንዲህ አይነቱ አካሄድ በጣም አደገኛ ነው። ተራው የኛ ነው አይነት ይመስላል። በእርግጥ ተረኝነት በምን ደረጃ ነው ያለው የሚለውን በማስረጃ አስደግፎ መግለጽ የሚገባ እንደሆነ አምናለሁ። ግን ምልክቶች አሉ። አንዳንድ ነገሮች የምናያቸው እንዲህ አይነት ስሜትን የሚፈጥሩ ናቸው። ይህን ስሜት በቶሎ ካልተቀጨ በእርግጥም እነዚህ ሁለት እዛው ፓርቲ ውስጥ መሰንጠቅ ይጀምራል። እዛው ፓርቲ ውስጥ ጦርነቱ ይጀምራል። ከዛ ለሌላው የኢትዮጵያ ሕዝብ ይተርፋል ማለት ነው። ከዚህ አንጻር ከፍተኛ ጥንቃቄ ማድረግ ያለባቸው ከማንም በላይ ሁለቱ አካላት እንደሆነ ይታመናል። እንዲህ አይነት ጉዳዮች ደግሞ መሳይ ጊዜ በፈጁ በወሰዱ ቁጥር መናናቅም እየባዘ ይሄዳል። ይሄ በተለይ የሚያስቸግረው የሚረብሸው ቡድን አፓራንድ እያገኘ የልብ ልብ እየተሰማው ይሄዳል። ኤንድ ሙስናው በጣም አንሰራፍቷል መሳይ። ኤንድ ብሔርተኞችና ፖለቲከኞች ደግሞ በሀብት ዌልዝ ባካበቱ ቁጥር የበለጠ የማድረግ ችሎታቸውን በዛን ልክ እየጨመረ ይሄዳል። እንደፈለጉ ፈራጅ ቆራጭ መሆናቸው ማለት ነው። ሶ አይ ቲንክ አደገኛ ነው። ሶ አብይ I don't understand አንድ መንግስት 97% በፓርላማ ውስጥ መቀመጫ በክልሎች ደግሞ 100% ያብዛኞቹን ይዟል። አስፈላጊውን ሁሉ ለውጥ ለማድረግ የማይችልበት ምክንያት አይታየኝም። አይ ቲንክ የፖለቲካ ብስለት ማጣት ኢንኮምፒተንት መሆን ካልሆነና ወይም ደግሞ ይነዋት ይሄንን አይነት አካሄድ ለራሴም ስልጣን መቀጠል ፈልገዋለሁ ካላለ በስተቀር አብይም ይሁን የሱ የፖለቲካ ኃይሎች ማለት ነው። ሶ አይ ሚን አፓራንዳ አላቸው ፓርላማ ውስጥ የሚፈልጉትን ህገ መንግስታዊ ለውጥ ማድረግም ጭምር ማለት ነው አድርገው አገሪቱን ወደ ትክክለኛው መስመር ካላስገቧት ሳምታይምስ አስፈላጊ ሆኖ ከተገኘ ምን ኃይልን በመጠቀም ማለት ነው መሳይ ካላስገቧት በስተቀር ይህ አይነቱ አካሄድ ትንሽ የበለጠ ቅርቃር ውስጥ ነው የሚከተል። ተክለ ሚካኤል እንዳልኩት ቀደም ሲል በዚህ ጉዳይ ላይ የተለያዩ ወገኖችን ሐሳብ እናቀርባለን። በዚህ ጉዳይ ላይ የተለየ ሐሳብም ያለው ካለ እንዲሁም ጭምር ከመንግስትም ከፓርቲዎቹም ጭምር ሐሳብ አስተያየት የሚሰጡን ከሆነ ለማስተናገድ የምንሞክር መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። የምትጨምረው ከሌለ በዚሁ እናበቃለን። ተክለ ሚካኤል ይሄው ነው መሳይ። በቀጣዮቹ ቀናት የዚህን እድገት እስቲ እንመለከታለን። አመሰግናለሁ ተክለ ሚካኤል። እንግዲህ ተመልካቾቻችን የአማራ ኮሚኒኬሽን ቢሮ ያወጣውን መግለጫ መነሻ በማድረግ ያሰናዳነው ዝግጅት ይህንን ይመስላል። ስለተከታተላችሁን ከልብ ነው የምናመሰግነው። ተክለ ሚካኤል አበበና መሳይ መኮንን ነን ከዋሽንግተን ዲሲ፣ ተክለ ሚካኤል ከካናዳ ቶሮንቶ ነው። ቀደም ሲል እንዳልነው መግለጫውን መነሻ አድርገን የተለያዩ ሐሳቦችን እናስተናግዳለን፣ የተለያዩ እንግዶችንም እንጋብዛለን። አብራችሁ ስለቆያችሁ እናመሰግናለን። ጤና ይስጥልን።